ለሶስተኛ ጊዜ ሀማም ሲፈነዳ እዚህ ቤት እየሰራው ማለት ነው መዳም ቤት እና ወላሂ ማለት ነው በጣም ነበር የደነገጡ ከምላችሁ በላይ ማለት ነው። እና ደንግጬ ስለነበረ ውሃውን አልቀረጽኩላችሁም ሀቂቃ ማለት ነው። የልብሳችን ሁላ እንትን ብሎ ይሄ እንትኑ ነው የፈነዳው ማለት ነው። ለዩ ነው የፈነዳው እና ከዚህ በፊትም ፈንድቶ ያውቃል ግን የዛሬው ቀለል ያለ ነው። ከዚህ በፊቱ ግን በጣም ከባድ ነበር። ይሄ እጄ ማሳያችሁ ላይ ነው የፈነዳው ማለት ነው። ምን እንዳጋጠመው ወላሁ አለም። እና በጣም ከባድ ነበር ሀቂቀተን። ሰላምታይን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እና ዛሬ ሀማም ፈንድቶ ውሃ በውሃ ጎርፍ በጎርፍ ሆነን ነበር እና ልነግራችሁ ነው ጥንቃቄ እንድታደርጉ ማለት ነው። እኔ ከዚህ በፊትም አጋጥሞኝ ያውቃል ግን የዛሬው ቀለል ያለ ነው። የስተዛይ በፊቱ ግን በጣም ከባድ ነበር ከምላችሁ በላይ ማለት ነው። እንዴት እንደፈነዳ በቃ ከቃል በላይ ነው። ይኸውላችሁ የጎኑ ነው የፈነዳው እና ማንም አላየውም ነበረ። ሲፈስ ሀማሙ ጢቅ ብሎ ወደ ክላሱ ውሃው እየመጣ ነበረ የደረስኩበት። ትንሽ ደቂቃ እኮ ነው እንደምታዩት ጎኑ ላይ ነው የፈነዳው ማለት ነው። እና በጣም ከባድ ነበር ሀቂቃ ውሃው ልብሳችንን የልብሱን እንትን ሁላ በስብሶት ምናምን እንደምታዩት ይችን እንትኗን ዝግት ማድረግ አለባችሁ። ሀማም ተጠቅማችሁ ይችን ያሾርኳትን ነገር ዝግት አድርጉ ማለት ነው። አጋጣሚ እንደዚህ ቢፈነዳ በእርግጥ ጉዳት ላያደርስ ይችላል፣ ግን ተአቡ ለእናንተ ነው። በጣም ነው የሚያለፋው። ከዚህ በፊት ምን አጋጠመ የመሰላችሁ? አንዲት ጓደኛ የነበረኝ አብራኝ የምሰራው እና እሷ ተኝታለች ክላሳችን እዚሁ ማለት ነው። ተኝታ ከዛም በኋላ ፈንድቷል ሀማሙ። እሷ አትሰማም፣ ሀማሙ ተዘግቷል። ሙከየፍ ከፍታለች። የክላሱ በር ደግሞ ዝግ ነው። እኔ ደግሞ ሳሎን ላይ ተቀምጬ ነበረ። ሁለት ፊሊጲኖች ነበሩና ተቀምጠናል። ከዛም በኋላ ይኸውላችሁ የሀማሙን ፈርሽ ብስብስ ብሎ ላይ ሰቅየዋለሁ ማለት ነው። በጣም በስብሶ እና ከዛም በኋላ መዳሟ ደወለች። እኛ ላየንም እግራችንን ኩርሲ ላይ አንጠልጥለን ሳሎን ላይ ነው ያለነው እና ለካ ተክላሱ እንትን ብሎ ተክላሱ ሞልቶ ክላሱ ማለት ነው ውሃ በውሃ ሆኖ ሞልቶ ክላሱ ወላሂ ነው የምላችሁ ክላሱ ሞልቶ ወንዶቹ መጅልስ ሄዷል፣ ውሃው ሴቶቹ መጅልስ ሄዷል። ፈርሽ ነሽ፣ ሳሎን ነሽ፣ መጥበህ ነሽ እንዳለ ጎርፍ ሆኗል። ሴቶቹ የእንግዳ ሀማሙ እንደገና ደግሞ የእንግዳ የወንዶቹ የእንግዳ እንትኑ የእንግዳ መጅልሱ ሀማም እዛ ድረስ ውሃው ሄዷል። ፈርሽነሽ ምንድነሽ እንዳለ ጎርፍ በጎርፍ ሆኗል። እኛው እዛው ተቀምጠ ማለት ነው። ግን ክላሱ ዝግ ነበረ። ገባችሁ? ክላሱ ዝግ ነበረ። ሲጮህ አልሰማንም። የፈነዳው ደግሞ ማክሰላው ነበረ። ማክሰላው ከታች ማለት ነው። ይሄ ሳይሆን የእጅ ማጠቢያው ማክሰላው ከታች ነበር የፈነዳው ማለት ነው። እና ከዛም በኋላ ልጅቷ መዳሟ ደወለችና ከዛ ብድግ ስትል ሄዳ እንደ ዱዋ ብላ ነው በቁሟ የወደቀችው ማለት ነው። ውሃው አዳልጧት ውሃው እንዳለ እንደው ስትራመድ ሀይ ብላ ስትሄድ ሰራሚክ ስለነበረ ክስክሰና ያረጋት ሰማይ አውጥቶ ምንድር ነው የለቀቃት ማለት ነው። እና ከዛም በኋላ እኔ ደንግጬ እሮጣለሁ። በቃ ደንግጬ ወደዛ ስሄድ ውሃ ነው፣ ወደዚህም ስሄድ ወደ ግራም ወደ ቀኝም ስሄድ ውሃ ነው ማለት ነው። ከዛም በኋላ እንደገና ሹፌሩ ተጠርቶ ያቺ ልጅ በሩን ክፍት ሳርገው እኛን ክላስ እኛን ሀማም ስከፍተው እኛ ሀማም ላይ ነው ቀውጥ የፈርለው። አሁን ይሄ የኛ ሀማም ነው የኔና ፎዚ ማለት ነው። እና ፎዚ ደግሞ ላይቭ ላይ ናት፣ አልሰማችም። በሩን እንዴት እንዳሰማች ትሰማለች ውሃውን። ግን እኔ ቶሎ ነው የመጣሁትኝ ሀማም ልጠቀም ስመጣ እናቴ ጎርፍ በጎርፍ ሆኗል እንዳለ ማለት ነው። እና ቶሎ ደርሼበታለሁኝ እኔ። ከዛም በኋላ እንደገና ያ ሹፌሩ መጥቶ ዘጋው ምናምን ነገር። ከዛ እናቴ ማጽዳቱ ማዳረቁ እንዳለ ያንን ውሃ ማዳረቅ እንዳለ ቤቱ ሙሉ ቤቱ እንዳለ ጎርፍ ሆኗል። ፈርሹ እንዳለ ጎርፍ ሆኗል። ከዛ እንደገና የእኛን አልጋውን አንስተን ውሃውን ወደ ሀማም አስገብተን የሳሎኑን ወደዛኛው ሀማም የዛኛውን ወደዛኛው ሀማም። እንደገና ልጅቷ ደግሞ ታመመች።
እና ከባድ ጊዜ ነበር ያሳለፍነው ማለት ነው። እና ከአሁን በኋላ አሁን ከዛ ደግሞ ቀጥሎ ደግሞ አንድ ጊዜ ፈነዳ፣ ግን እኔ ቶሎ ደርሼበታለሁ ያንን ማለት ነው። ከክላስ ሳይወጣ ቶሎ ደርሼበታለሁ እና ለምን እንደሆነ አላውቅም። በየጊዜውም ባይሆንም አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማልና ሀማም ሲፈነዳባችሁ ሲፈነዳባችሁ አልኩኝ ደንግጫለሁኝ። እውነቴን ነው የምላችሁ። በጣም ነበረ ስሜቱ በጣም ከባድ ነበረ። ለምን እንደሆነ አላውቅም። ጎርፍ ሆኖ በሩን ክፍት ሳደርገው እንዳለ ጎርፍ ሆኖ ሳገኘው ከሆነ ያልኩትኝ። እንደገና ደግሞ ውሃው ደግሞ በጣም ይጮህ ነበረና ለመቀረጽ ራሱ እንትን አላልኩም። እንደገና ውሃውን አስገብቼ ምናምን ይሄንን ቡላውን ከፋፍቼ ምናምን ነው አሁን ነው የቀረጽኩላችሁ። ይሄ ውሃው እንትኑ የልብሳችን ሳላ እንዳለ ውሃ ሆኗል፣ ፉል ሆኗል ውሃ። እዛ ውስጥ ያስገባሁት ምንድን ነው ሻወሩ ውስጥ ያስገባሁትኝ ውሃው እዛው እንትን እንዲል ነው፣ እንዲወርድ ነው ወደ ታች ማለት ነው። እና አሁን ውሃውን ታስገባው በኋላ ነው መቅረጹ ትዝ ያለኝና ብነግራችሁ በዛውም ጥሩ ነገር ነው ብዬ ልንገራችሁ ብዬ ነው ማለት ነው። እና ተጠንቀቁ እህቶቼ፣ ይችን ነገር ዝጓት፣ ይችን ነገር ዝጓት። ምንጊዜም ሀማም ተጠቅማችሁ ዝግት አድርጉ ማለት ነው። ይቺ ማክሰሏ ከታች ከስር ነበር የፈነዳችሁ ከዚህ በፊት። ይሄ ማክሰላው በእጅ የምነካው ማክሰላ ከስር ፍንድት ብሎ ነበረ ጉዳችን ያፈላውና አሁን እንደዚያ አጸዳዳሁት፣ ጨረስኩኝ፣ ወለወልኩትና አሁን ሰው አስመሰልኩትኝ እላቸዋለሁኝ። እና ግን በጣም ነበር የሚያስቀው ሀቂቀተን። የሆነ ትደነግጣላችሁ በሰዓቱ ማለት ነው። እኔ ደግሞ ድንጋጤ ምናምን ነገር አልችልም ማለት ነው። እና እንደምታዩት ያው የልብሳችን ሰላው ምናምን የፎዚ ነው እንዳለ ውሃ ሆኗል። እዛው ሀማም ውስጥ አስገባሁት። ምክንያቱም ቀንሳ ወደ ፎቅ ወስዳ ታጥበዋለች እንጂ ከባድ ነው። ውሃ እንዳለ ውሃ ሆኗል ማለት ነው። እየተፈነጣጠረ እንዳለ ይሄ የዙባራው እንትን እያንዳንዱ እንዳለ ፉል ሆኗል። ጎርፍ ሆኖ አባይ ሆኖ አገኘሁት ማለት ነው። እና እንደዚህ አይነት ነገር ያጋጥማል። በጣም ነው የሚያስደነግጠው በሰዓቱ። እኔ እንጂውን አላቅም፣ ሶስተኛ ጊዜ ነው አሁን ሲፈነዳ። ግን ለምን እንዳልተለማመርኩት አላቅም። ግን የሆነ በሰዓቱ ቶሎ ስታዩት ትደነግጣላችሁ። እና እንደዚህ አይነት ነገር ተተፈጠረ እንዳትደነግጡ። ሲቀጥል ደግሞ ጥንቃቄ አድርጉ። ምክንያቱም ዞሮ ዞሮ ተአቡ ለእናንተ ስለሆነ ነው የምነግራችሁ። ማጠቡ፣ ፈርሽ ሲበላሽ ደግሞ ያንን ነገር ማስተካከል፣ ውሃውን እንትን ማለቱ ምናምን መወልወሉ ምናምን እናንተን ነው የሚያፈጋችሁ ማለት ነው። እና ተጠንቀቁ እህቶቼ። እኔ እንኳን አልሐምዱሊላህ ረቢል ዓለሚን ያው ዛሬ ብዙም አላጋጠመኝ። የዛኛው የመጀመሪያው ነበር በጣም ያለፋን። ምክንያቱም ሳሎን ነሽ፣ መጥበህ ነሽ፣ መጅሊስ ነሽ፣ እያንዳንዱ ነገር እንዳለ ውሃ በውሃ ጎርፍ በጎርፍ ስለሆነ አልጋችን ተኸየል ወላሂ አልጋችን ራሱ አንፏቀን እንዳለ ያልጋው ስር እንዳለ ይሄ ክላሳችን እንዳለ ጎርፍ ነበር፣ አባይ ነበር የሆነው። እና የዛ ጊዜ በጣም ነበር የከበደን ማጽዳቱ፣ ውሃውን እንትን ማለቱ ምናምን በጣም ነበር የሚከብደው ማለት ነው። አሁን ላይ ግን ያው እዛው እንትን ውስጥ ሀማም ውስጥ ብቻ ትንሽ ቆይቼ ቢሆን ወደ ውጭ ወጣ ነበረ። ምክንያቱም ቡላው የተዘጋ ስለነበረ ማለት ነው። እና አሁን ግን ቶሎ ስለደረስኩበትኝ አልሐምዱሊላህ ረቢል ዓለሚን። እንደዚህ ከሆነን ዛሬ ደንግጬላችሁ ነበር እላችኋለሁኝ። አላኩል ያለን ያው ተጠንቀቁ። ከእንደዚህ አይነት ነገር እንደኔ እንዲያጋጥማችሁ እንዳለ ምን ዋነሽ ምን ሆነሽ ምናለሽ እንዳለ ውሃ ነው እንደምታዩት ንክር ብሎ ማለት ነው። እና ይሄ ደግሞ የኔ ልብስ ሰላ ነው። የኔ ብዙም አልደረሰበትም። ምክንያቱም ቀድሞ የፎዚ ነበረ እንትን ያለው የፎዚ ላይ በጣም ሞልቷል እና እኔ ላይ ብዙም አልደረሰም። ብቻ አልሐምዱሊላህ ረብል ዓለሚን። በዙ በቃ ይበለን፣ በዙ ይለፍልን ብላችሁ ዱአ አድርጉ ማለት ነው። አላህ ይጠብቃችሁ እህቶቼ። አላህ ከእንደዚህ አይነት ነገር ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።